አንዳንዱ ሴትም አሉ በጸበል ዕቃ ስልኩን እየጻፈ ይልካል አሉ ለዲያቆኑ። ቅድስ አግባኝ የሚል የአንዳንድ እህቶቻችን የመዝሙር ዲያቆኔ አንተን ባየ አይኔ ሌላ በምን የሚል የከተማ ሴት ዲያቆን ያበላሻል ማምላክ። በዚህ በቲክቶክ መንደር ላይ አንዳንድ ዲያቆናት እኔ ቀድሼ ነው ማገባሽ የሚል ነገር ያስቀምጣሉ። ከዛም ደግሞ መዘምራን የሆኑ ሴቶች ደግሞ እኔ ራሴ ዘምሬንም ማገባህ የሚል አይነት ነገርን ሲያስቀምጡ ይታያል። ተክሊል ብቻ ትዳር አይጸናም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ውድ የስፍና ሚዲያ ተከታታዮች በልዑል እግዚአብሔር ስም ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት እንዴት አላችሁ? እኔ ደህና ነኝ ያለው እግዚአብሔር ይመስገን። በዛሬ ቪዲዮ ፕሮግራማችን የምናየው ሰሞኑን በሶሻል ሚዲያ በተለይ ደግሞ በቲክቶክ አንዳንድ ዲያቆናት ወንድሞቻችን እኔ ራሴ ቀድሼ ነው የማገባሽ፣ እንዲሁም አንዳንድ መዘምራነቶቻችን ደግሞ እኔ ራሴ ዘምሬ ነው የማገባህና እንዲሁም አንዳንድ እህቶቻችን ደግሞ እኔ ከዲያቆን ውጭ ሌላ አላገባም እያሉ ቪዲዮዎችን ፖስት እያደረጉ ይገኛሉ። ለእነዚህ ጉዳዮችና ከስርዓተ ተክሊልና ከስርዓተ ቁርባን ጋብቻ ጋር በተያያዘ ደግሞ የቤተክርስቲያን አባቶቻችን አስፈላጊውን መልስ ሰጥተዋል። ስለዚህ የቤተክርስቲያን መምህራኖችና አባቶች ምን የሚል መልስ ሰጡ የሚለውንና እንዲሁም የአንዳንድ ወንድሞቻችን ዲያቆናት ቪዲዮዎችንና እንዲሁም የአንዳንድ እህቶቻችን ቪዲዮ አብረን የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችን ቆዩ። ቪዲዮ ላይክ፣ ሼር፣ ቻናሉ ሰብስክራይብ በማድረግ ደግሞ የስፍና ሚዲያ ቤተሰብ ሁኑ። በቀጥታ ወደ ዕለቱ ቪዲዮ ፕሮግራማችን እናልፋለን። ከወንድሞቻችን ዲያቆናት የተለቀቁ ቪዲዮዎች መካከል እምነበሃ ቅድስት ቤተክርስቲያን በሚለው ቃል ዜማ ስርዓት መልሼ እባክሽን ላግባሽ ራሴው ቀድሼ የሚለው አንድ ነው። ቀድሼ ላግባሽ እምነበሃ ቅድስት ቤተክርስቲያን በሚለው ቃል ዜማ ስርዓት መልሼ እባክሽን ላግባሽ ራሴው ቀድሼ ተንሱ እያልኩኝ በቅድስቱ ስፍራ በቀኖናው ድርሰት ከእግዚአብሔር ጋር ላውራ። መዘምራን እህቶቻችን ደግሞ የተለቀቁ ቪዲዮዎች ዲያቆኔ አንተን ባየው አይኔ ሌላው ለምኔ ይህም ከመዘምራነቶቻችን ሌላኛው ደግሞ ገበሬ ቢያገቡት አፈር አፈር ይላል፣ ወታደር ቢያገቡት ባሩድ ባሩድ ይላል፣ ነጋዴ ቢያገቡት ቅመም ቅመም ይላል፣ ከሁሉም ዲያቆኑ ይሻላል፣ ቀድሶ ሲወጣ ዕጣን ዕጣን ይላል። አማን በአማን ወንድማችን ዲያቆን ፍቅረአብ እንግዲህ ይህንን በተመለከተ ጥሩ እንዳልሆነ ገልጿል። ይህንን ማድረግ ለፈተና ራስን ማዘጋጀት ነው። ምክንያቱም የልቦናችን መልካም ሐሳብ ለሰይጣን ስንነግረው መልካም ነገርን ሰይጣን ይጠላልና፣ ስለዚህ እናንተን ለማሰናከል እጅጉን ይተጋልና ደብቃችሁ ብትይዙት መልካም ነው። ሰሞኑን በዚህ በቲክቶክ መንደር ላይ አንዳንድ ዲያቆናት እኔ ቀድሼ ነው ማገባሽ የሚል ነገር ያስቀምጣሉ። ከዛም ደግሞ መዘምራን የሆኑ ሴቶች ደግሞ እኔ ራሴ ዘምሬንም ማገባህ የሚል አይነት ነገርን ሲያስቀምጡ ይታያል። ግን ይሄ ነገር በጣም ራሳችሁን ለፈተና እያዘጋጃችሁ እንደሆነ ታውቃላችሁ። በጣም ለፈተና ራሳችሁን እያጋለጣችሁ እንደሆነ ታውቃላችሁ። ሰይጣን ጠላታችን ዲያብሎስ አይተኛምና የልባችንን ሐሳብ ስንነግረው መልካም ነገርን ይጠላልና እናንተን ለማሰናከል እናንተን ከዚህ ለመጣል ለማረቅ እጅጉን ይፈትናችኋልና እንደዚህ አይነት የልባችሁን ሐሳብ በድብቅ በሽሽግ በልባችሁ ብታኖሩት እጅጉን መልካም ነው። ይህንን በተመለከተ አሁንም ዲያቆን ፍቅረአብ እንግዲህ ስርዓተ ቁርባንና ስርዓተ ተክሊል ጋብቻ የሚታበይበት እንዳልሆነም ገልጿል። ከዛም ቀጥሎ እንደገና ይሄ የተክሊል ነገር ወይም የቁርባን ነገር የሚታበይበት አይደለም ማለት እንዲህ ነው የማደርገው እየተባለ እንደዚህ አይደረግም። ሲጀመር በመጀመሪያው ነው አይገባኝም ለዚህ ክብር አልበቃም እየተባለ ነው እንጂ የሚቀርበው እኔ እንዲህ ነኝ ይገባኛል እየተባለ ወይም እንደዚህ ቀድሼ ነው ማገባው ዘምሬ ነው እንደዚህ ማገባው እየተባለ እንደዚህ በድፍረት አይቀርብምና ከዚህ አንፃር እንደዚህ ማለታችንን የልብ ሐሳባችንን እንደው ብንደብቀው ለሰይጣን ባናሳውቅ ብንሸሽገው መልካም ነው ብዬ አስባለሁ። አሁን በተለይ የከተማ ሴት ዲያቆን ያበላሻል ማምላክ
ድምጽ ካገኝ ድምጽ ጥሩ ቀዳሽ ከሆነ ምን ያደርጋል? ፎቶ እንነሳ ዲያቆን። አንዳንዱ ሴትም አሉ በጸበል ዕቃ ስልኩን እየጻፈ ይልካል አሉ ለዲያቆኑ። እንደዚያ ታደርጋላችሁ አሉ አዛኝን ነግረውኛል። ዲያቆናቱ ናቸው የነገሩኝ። ስለዚህ እንዲያረጋችሁ ዲያቆናቱን ጸበል እርጭልኝ። አመቼ ዕለት ወዲህ ነው ዲያቆን ጸበል የሚረጨው? እዚህ ላይ መገንዘብ ያለብን ዋናውና ትልቁ ነገር መያዝ ያለብን ዲያቆን ጸበል መርጨት እንደማይችል፣ ነገር ግን አንዳንድ ዲያቆናት ወንድሞቻችን ከመርጨት አልፎ ጸበል እየደገሙ ሲጠምቁ ምናምን እናያለን። ይህ ስህተት እንደሆነ ነው። ከእጅ ያለ ወርቅ እንደ መዳብ ይቆጠራል እንዲሉ አበው፣ ክህነት በእጃችን ሲሆን ፕሊስ አናቃለሁ። ምክንያቱም ከእጃችን የወጣ ቀን ያጣነው ቀን በጣም ስለሚቆጨን ማለት ነው። ስለዚህ ክህነታችንን አክብረን ለተልእኮ ምስጢር እየተፋጠንን እየታዘዝን በቤተ መቅደሱ በእቅፉ እያገለገልን እየቀደስን እንኖር አይሻልንም? በመቅደስ ብንኖር ነው የሚሻለው። ውድ ዲያቆን የሚባለው እንዴት ያለ ነው ሲባል እንግዲህ ንጹህ ክህነት ያለው፣ ትዕቢት የሌለበት፣ ትህትና የሞላበት፣ ስነ ምግባርን ከእውቀት ጋር አጣምሮ የያዘ ውድ ዲያቆን ነው ይላል። አማን በአማን ውድ ነው ዲያቆን። ይህን መዝሙር ታውቁታላችሁ? እውነት በእውነት ውድ ነው ዲያቆን የሚለውን ማለት ነው። እውነት ነው፣ ዲያቆን ውድ ነው፣ እጅግ በጣም ውድ ነው። ግን ውድ የሚሆነው ንጹህ ክህነትን፣ ትዕቢት ያሌለበት፣ ትህትና የሞላበት፣ ስነ ምግባርን ከእውቀት ጋር አጣምሮ ሲይዝ፣ ህይወቱ ሰባኪ ሲሆን፣ ይህ እውነትም ውድ ዲያቆን ነው። ጤነኛ መነኩሴ መንኩሱ አይልም፣ አግቡ ነው የሚል። የእነ አቡነ ተክለ ሃይማኖት ወጓቸው ይሄ ነው። አግባ ነው እንጂ ሰው መንኩስ አይባልም። እንኳን ገፍተነው ገብቶ ወዶ ገብቶም ሊቸግረው ይችል ይሆናል ብዬ አስባለሁ። አይደል? በጣም ችግር ነው። ሰይጣንን ያህል ጠላት ይዞ የማይተኛ የማያንቀላፋ ጠላት ግብ እንዴት ይቻላል? ባል ወይም ሚስት በጊዜ ከተገኘ ማግባት፣ የጋብቻ ሐሳብ ካለ በጊዜ ማግባት። አሁን ዛሬ በጣም ተቸግረናል። ይገርማችኋል። ሴቷ ምን ያደርጋሉ? አንዱ ሲጠይቃት አይሆንም ስትል፣ ዘለቀ ሲጠይቃት ከበደን ስትጠብቅ፣ ከበደ ሲጠይቃት አየለን ስትጠብቅ፣ አየለን እምቢ ሲላት ጫላን ስትጠብቅ፣ ያንን እምቢ ሲላት በቃ ገብረ እግዚአብሔርን ስትጠብቅ፣ ያ እምቢ ሲላት ማንን ስትጠብቅ፣ ዘመን እንደዋዛ ያልፋል። የሴት ልጅ የመፈለጊያ ጊዜም አላት። ዘመን ያልፋል። አንዳንዱ ኦሮ እገሊት ሻትልም ብሎ ሊተዋት ይችላል። አንዳንዱ ደግሞ ኦሮ እገሊትን የመሰለች ሰውማ እስከ ዛሬ ብቻዋን አትሆንም ብሎ ዝም ይላታል። አንዳንዱ ደግሞ አርጅታለች ብሎ ዝም ይላታል። የዚያን ጊዜ እግዚአብሔርን ባላውርድ የለም። ዘመን አልፏል። ድሮ በአግባቡ ማወቅ ነው። አሁን በዚህ ጠንቋዮች ገቡና እንዲሁ አባቴ እንዲሁ ባል እንዲሁ ብሎኝ እንዲሁ አይነ ጥላ ልጆች ነው እናቴ አይነ ጥላ ልጆች አይ እንዲሁ በጊዜ ብታገቡ ይሻላችሁ ነበር። ልክ አንድ ዲያቆን ነው ለመባል 3 ፈተናዎችን ማለፍ መቻል አለበት። አንደኛ ትዕቢትን፣ ሁለተኛ ፍቅረ ነዋይን፣ ሶስተኛ ዝሙትን። እነዚህን ማሸነፍ ከቻለ ይህ እውነትም ዲያቆን ነው። ሌሎች ከሆነ በቲክቶክ ቀድሳ አግባኝ የሚል የአንዳንድ እህቶቻችን የመዝሙር ዲያቆኔ አንተን ባየ አይኔ ሌላ በምን የሚል መልካም ነው። በነገራችን ላይ እነዚህ ነገሮች እናደንቃለን። አሁን እህቶቻችን መቼስ በፊት ቢሆን የቤተክርስቲያን ሰው ማግባት ድህነት ነው ተብሎ ስለሚታሰብ አሁን ዲያቆን ለማግባት ማሰብ በጣም ጥሩ ነገር ነው። ኢኮኖሚካሊ ጥሩ ስለሆነን ይሁን ምን ይሁን እሱን መድኃኒዓለም ይወቀው። ግን አመለካከቱ ግን በራሱ ጥሩ ነው። ግን ጋብቻ ላይ እገሌን ነው የማገባው ዲያቆን ነው የማገባው ተብሎ አይወሰንም። ማን የሰጠንን ነው ማግባት ያለብን። ምክንያቱም ጋብቻ ከማን ነው?
ይሄን በደንብ ማመን ያስፈልጋል። እና ዝም ብሎ እንደ ፉከራ እንደ ቀረርቶ ዝም ብሎ ዲያቆን እያሉ እሱ ልክ አይደለም። ሁለተኛ ቀድሳ አግባኝ የሚለው የቀድሶ ስላገባሽ የተለየ ምንም የምታገኙ ምንም ጥቅም የለም። እሱ ቀደሰ አልቀደሰ የምትቀበዩ የጌታን ስጋና ደም ሙሽራው ዲያቆን ሆኖ ስለቀደሰ የተለየ ስጋና ደም አይደለም የሚመጣው። የተለየ የጸና ኪዳንም ይኖራል አይደለም። የተለየ ቡራኬም የተለየ በረከት ነው ማለት አይደለም። እንዲያውም ሙሽራው በእለቱ አሜን ቢል ቅድም እንዳልኩት ቢባረክ ከሚባረክ ቢባረክ ከሚያገለግል ቢገለገል ከሚታዘዝ ቢያዝ በዚያ ቀን ለዚያ ቢሆን መልካም ነው። ትክክለኛውም እንደሱ ነው። ሳይለያዩ እንዲቆዩ የሚደረግበትን እሱ ነው። ስለዚህ ስርዓተ ተክሊል በዚህ መልኩ ነው የሚፈጸመው። ከዛ በኋላ ግን ስርዓተ ማዕስባን የሚባለው ይሄኛው የማዕስባን ማለት አስቀድሜ የገለጥኩት በተለያየ ምክንያት ድንግልናቸውን ላጡ ማለት ቀድሶ ማግባት እነዚህ ነገሮች ሁሉ ስርዓት አይደሉም። የለም ዲያቆን ሙሽራው ዲያቆን ሲሆን ገብቶ ግዴታ ቀድሶ የማቁረብ ሚስቱን የማቁረብ እንዲያውም በዚያ ሰዓት ጸሎት ተቀባይ ነው መሆን ያለበት፣ ተባራኪ ነው የሚሆነው በዛ ሰዓት። የለም ስርዓቱ ላይ እንዲያውም ይኸውላችሁ ደግሞ የገጠሩ ልንገራችሁ፣ የገጠሩ ብቻ ሳይሆን ፍትሐ ነገሥቱ ነው የሚለው አይለያዩ ሁለቱ ሙሽሮች። እኛ አሁን ይሄ ከተማው እንዳልኳቸው አሻሽለን ካባ ቆንጆ ካባ አሰርተን እናለብሳቸዋለን። ፍትሐ ነገሥቱ ግን የሚለው አንድ መጎናጸፊያ ለሁለት ይልበሱ ነው የሚለው። በዚህ ዓለም አንዱ ችግር ምን መስላችሁ? የተመኘነው ነገር ስናገኘው ያስጠላል። ሰው ከተመኘው ጋር ሰው ለመኖር ያቅድና ሲደርስ ይሰለቸዋል። ከተመኘው ሀገር ይሄድና ሲደርስበት ይሰለቸዋል። ደስታ ማሳደድ ነው ኑሯችን። ሁሉን ነገር ስናገኘው መሰልቸት፣ ስናገኘው መሰልቸት፣ አዲስ ነገር እናጣለን። ትውልድ ይመጣል፣ ትውልድ ይሄዳል። ከፀሐይ በታች ምንም አዲስ ነገር የለም። ሁሉም ነፋስን እንደመከተል ነው። መንግሥተ ሰማያት ግን እማያልቅ ደስታ ነው። በጣም ውብ ነገር አይታችሁ ተመኝታችሁ አታውቁም? የኔ በሆነ ብላችሁ በቃ እሱ ያያችሁት ነገር ራሱ ከንቱ ነው። እሺ በጣም ድንቅ የሆነ ነገር ሰምታችሁ የኔ በሆነ ብላችኋል፣ እሱም አይመጥንም ነው። እንዲው ይሄ ነገር እንዲው የኔ ቢሆን ብላችሁ ተመኝታችኋል፣ እሱም ቀላል ነው። በቃ ከፈለጋችሁ በአጠቃላይ የሰባቱ አህጉር በሙሉ የኔ ቢሆን በሉ። ይሄም ሐሳብ በጣም ጥቂት ነው እና እንዴት ነው ሲባል በቃ ልብ አያስበው። ልብ ማሰብ አይችልም የመንግስተ ሰማያትን ደስታ። በተክሊል ብቻ ትዳር አይጸናም። የትዳርስ ዓላማው በተክሊል ማግባት ብቻ ነው ወይ? በተክሊል ስለተጋባን ነው ወይ ትዳራችንስ የሚጸና? ተክሊልስ ምንድን ነው ዓላማው? እና አስተምሬ አሳደጌ ለዚህ አብቅቻለሁ ብላ ቤተክርስቲያን ምስክር የምትሰጥበት እንጂ ሌላ ዋናው አይደለም እኮ። ዋናው ቁርባኑ ነው። በቁርባን መገባታቸው ነው። ፍሬያችን ያማረ ትዳራችን እየተባረከ እንዲሆን ከፈለግ መጀመሪያ ላይ ነው ገና ከፍቅር መጀመሪያ ያለብን። ዛሬው ቪዲዮ ፕሮግራማችን ብዙ እንዳተረፋችሁ ተስፋ አድርጋለሁ። ቪዲዮ ላይክ፣ ሼር ማድረግ እንዳትረሱ። ቻናሉን ሰብስክራይብ ማድረግ ደግሞ ስፍና ሚዲያ ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እስከምንገናኝ ሁላችንም እግዚአብሔር ጠብቆ ያቆየን። ቸርን ሰንብት።